ሰላም ውድ የኦርቢት ዜና ተከታታዮች፣ ዛሬ በሀገር ውስጥና በውጭ ዜና መጥተናል። ተከታተሉ። የኢትዮጵያ ባንኮች በዋና ስራ አስኪያጆች የሙስና ተግባር እየተፈተኑ እንደሆነ ተነገረ። እነዚህ ስራ አስኪያጆች ከተሰጣቸው ሙያዊ ኃላፊነትና የስነ ምግባር መመሪያ ውጪ ከባለ ሀብቶችና ነጋዴዎች ጋር በመመሳጠር የባንኮች የፋይናንስ ጤንነት አደጋ ላይ የሚጥል ህገወጥ ብድር አሰጣጥ ላይ ተሰማርተው እንደሚገኙ ምንጮች ገልጸዋል። እነዚህ ስራ አስኪያጆች ከፍተኛ የብድር መጠን ሲፈቅዱ ከገንዘቡ 11% የሚሆን ያልተጻፈ ኮሚሽን ወይም ጉቦ ይቀበላሉ። ይህ የሙስና ገንዘብ የሚከፈላቸው በሀገር ውስጥ ሳይሆን በውጭ ሀገራት ባሉ የባንክ ሂሳቦቻቸው በውጭ ምንዛሪ መሆኑን የችግሩ ውስብስብነት ያሳያል። በተመሳሳይ የውጭ ምንዛሪ ጥያቄዎችን ሲፈቅዱ ወደ ስራ አስኪያጆች የሚገባው የጉቦ ክፍያ እጅግ ከፍተኛ እንደሆነ ታውቋል። እነዚህም ሰዎች ገንዘቡን በማሸሽ ላይ ይገኛሉ። እንዲሁም ዱባይ ላይ የሪል ስቴት ባለቤቶች መሆናቸውን የሚያሳዩ ማስረጃዎች እንደተገኙ ዘሀበሻ ዘግቧል። በዚህም የተነሳ የኢትዮጵያ ባንኮች የጥሬ ገንዘብ እጥረት እየገጠማቸው እንደሆነ ተነግሯል። የውጭ ዜና። የአሜሪካና የኢራን ጦርነት 3ኛ ሳምንቱን ይዟል። ፕሬዚዳንት ትራምፕ ለኢራን በ2 ቀን የባህር ሰርጡን እንድትከፍት የሰጡት ትዕዛዝ ሰዓቱ እያበቃ ይመስላል። ኢራን በተሰጣት ቀነ ገደብ ሆርሙዝ ሰርጥን የማትከፍት ከሆነ የአሜሪካ ወታደራዊ ኃይል የኢራንን የነዳጅ ማውጫ እንዲመታ ፕሬዚዳንት ትራምፕ ሊያዙ እንደሚችሉ ይጠበቃል። ይህም ባይሆን ነዳጅ የሚወጣበትን ካርጃ ደሴት ሊቆጣጠሩ ይችላሉ። እስራኤልም በበኩሏ የኢራንን የነዳጅ ማጣሪያዎች እንደማትመታ ገልጻለች። የሰሜኑ የጦር ቃል ኪዳን ድርጅት ኔቶ ዋና ስራ አስኪያጅ እኛ በጦርነቱ አሜሪካን እንደግፋለን ብለው ነበር። ነገር ግን የአውሮፓ ሀገራት በዚህ ጦርነት ምክንያት ለ4 ቡድን ተከፍለዋል። የመጀመሪያው ቡድን ጦርነቱን የሚቃወሙ ናቸው። እነዚህም ስፔንና ፈረንሳይን ያጠቃልላል። ሁለተኞቹ ቡድኖች ደግሞ ጦርነቱን የሚደግፉ ናቸው። እነዚህ ጀርመንን ያጠቃልላል። የጀርመኑ መሪ የዓለም አቀፍ ሕግ እንደ ኢራን ላሉ ሕገ ወጥ መንግስታት ሊሰራ አይገባም ብለዋል። ሶስተኛው ቡድኖች ደግሞ ድምፀ ተአቅቦ ያደረጉ ሀገራት ናቸው። እነዚህ ሀገራትም ምንም ኢራን የአውሮፓ አባል የሆነችውን ቱርክ ላይ ሚሳኤል ቢተኩስም ዝምታቸውን ግን መርጠዋል። እንደ ኔቶ ሕግ ደንብ ቁጥር 5 ከሆነ ግን ኢራን ላይ ጦርነት ማወጅ ነበረባቸው። አራተኛው የአውሮፓ ቡድን ደግሞ የራሻ ጎረቤቶች ናቸው። እነዚህ የኢራን ውጊያ ከራሻ አይናችንን እንድንነቅል ያደርገናል፣ እኛ ዋነኛ የሚያሰጋን የራሻ ወረራ ነው ብለዋል። የደቡብ አሜሪካ ሀገራትም ትራምፕ በአካባቢው እያደረገ ያለውን ጸባጫሪ ተግባር ኮንነዋል። መጀመሪያ የቬንዙዌላውን መሪ ማፈኑ፣ ከዛም ኩባን ያለምንም ነዳጅ ማስቀረቱ፣ ሌሎችም ሀገራት ማስፈራራቱን ተቃውመዋል። የአሜሪካና የኢራን ጦርነት ወደ አካባቢው ሀገራትም እየተዛመተ ይገኛል። የኩዌትና የተባበሩት አረብ ኤሚሬት ትዕግስት እየተሟጠጠ ይገኛል። ዛሬ በባህሪን በኩዌትና በተባበሩት አረብ ኤሚሬት ኢራን መጠነ ሰፊ የሚሳኤል ማጥቃት አድርሳለች። ሀገራቱም ይህንን ሲከላከሉ አርፍደዋል። እስራኤልም ከሊባኖሱ ሂዝቦላ ጋር ጦርነት መግባታቸው የሚታወስ ነው። ኔታንያሁ ሰሜንና ደቡብ ሊባኖስን የሚያገናኘውን ድልድይ እንዲፈርስ ትዕዛዝ ሰጥተዋል። ከዚህ በኋላ ሂዝቦላ ወደ ጦርነት ወረዳ ወታደሮችንም ሆነ መሳሪያ ማስተላለፍ አይችልም። እስራኤልም ጦርነቱን በቀላሉ እንድትቆጣጠር ይረዳታል። ኢራንም እስራኤልን በክላስተር ቦምብ ሲደበደብ ውላለች። የእስራኤል መከላከያ ቃል አቀባይ እንዳሉት ከሆነ የሚሳኤል ማክሸፊያ ማሽኖች ተበላሽተው ነበር። ለዚህም ነው ሚሳኤሎቹ ቀጥታ መሬት ላይ የወደቁት። እስካሁን 90% የሚሆነውን ከኢራን የተተኮሰ ሚሳኤል አክሽፈናል ብለዋል። የእስራኤል ጠቅላይ ሚኒስትር ኔታንያሁ በዚህ ሳምንት ከባድ ጥቃት ደርሶብናል፣ ከዚህ ወዲህ እያንዳንዱ የኢራን መንግስትና ወታደራዊ ተቋማት ላይ ጥቃት እንከፍታለን ብለዋል። ኢራንም ማንኛውም ወታደራዊ ኃይል መሬትን ከረገጠ ይጸጸታል ብላለች። ፕሬዚዳንት ትራምፕም እግረኛ ጦር ወደ ኢራን ለማስገባት ሀሳባቸውን የተዉት ይመስላል። የአሜሪካ የቀድሞ ጸረ ሽብር ባለስልጣን ጆ እንዳሉት እኔ አሜሪካ ወታደሮቿን ወደ ኢራን የማስገባት ሀሳቧን እንቃወማለሁ እና ማንም ወደዛ እንዳይሄድ የአሜሪካ ህዝብ ድምፅ ይሆናል ብለዋል። የኳታር ጠቅላይ ሚኒስትርም ሁሉም ግጭት ላይ የተሳተፉ ያሉ ኃይሎች በጠረጴዛ ዙሪያ ወጥተው ቢደራደሩ ጥሩ ነው። ይህ ጦርነት አካባቢው ላይ ብቻ ሳይሆን ዓለም አቀፍ ደረጃ ተጽዕኖ እየፈጠረ ነው ብለዋል። የኢኮኖሚ ተንታኞች እንደሚሉት በጦርነቱ ምክንያት የደረሰው የኑሮ ውድነት ገና አልመጣም። አሁን አብዛኛው ሀገራት ለችግር ጊዜ ያስቀምጡትን እየተጠቀሙ ነው። ይህም የኑሮ ውድነቱ እንዲቀንስ ያግዞታል። ከመካከለኛው ምስራቅ ጋዝ የሚገዙ ሀገራትም ጋዝ በቧንቧ ስለሚደርሳቸው ዋጋው 4% ብቻ ነው የጨመረው። ነዳጅ ግን እስከ 30% ይጨምራል። አንዳንድ የፖለቲካ እና የኢኮኖሚ ተንታኞችም እየተናገሩ እንዳሉት አሜሪካ ቬንዙዌላ ላይ እንዳደረገችው ሁሉ የኢራንም ነዳጅ ልትወስድ ትችላለች። ይህን የትራምፕ አስተዳደር ባህሪ ነው። አሜሪካም እስካሁን በቀን $2 ቢሊዮን ለጦርነቱ መሳሪያ እያወጣች ነው።